አክተሩ አይሞትም። አንድ የእህታችን ሊሊ ዝማሬ አለ፣ በጣም ልቤን ይነካኛል። እንደዚህ የሚል የሕይወቴን መጽሐፍ የጻፈው እግዚአብሔር፣ ደራሲው እሱ ነው፣ ተራኪው እኔ ነኝ። የመጨረሻውን ምዕራፉን ሳነበው ደህና ነህ ብሎኛል። ደህና ነኝ ብያለሁ። ደህና ነኝ ይላል። ዛሬ የተወደዳችሁ የአባቴ ብሩካን፣ በምናልፍባቸው መከራዎች ምክንያትና ብዛት ሕይወት እዛ ጋር እንዳበቃ እንዳከተመ እንዳለቀ የሚሰብኩንና የሚነግሩን ብዙ ናቸው። ድራማና ፊልም ሲጻፍ እስከ መጨረሻው ድረስ ካልተከታተላችሁት በስተቀር ላይገባችሁ ይችላል እና በቃ ተለያዩ፣ በቃ አበቃ፣ በቃ ሞተች፣ እዚህ ጋር ነገሩ ተደመደመ፣ አሁን እኮ እንትን ውስጥ ገቡ፣ አሁን እኮ እንትን ሲወጡ እንትን ይጠብቃቸዋል እያልን ነው የምናየው፣ እያልን ነው የምንሰማው። ግን ዛሬ አንድ ነገር ልንገራችሁ። እግዚአብሔር የሕይወታችን ደራሲ ነው። ከየት አንስቶ እኛን የት ማድረስ እንዳለበት ያውቃል። ትዕይንቱን፣ የምናልፍበትን፣ የሚገጥምንበንን ቻሌንጅ፣ የሚነሱብንን ሰዎች፣ የሚያገኘንን መከራ ያውቃል። ግን ደራሲው ጽፎ ሲጨርሰው አክተሩ መጨረሻ ላይ እንዲሞት አድርጎ አይደለም የሚጨርሰው። በብዙ ውጣ ውረድ ውስጥ አልፎ በኋላ ላይ በሕይወት ይኖራል። መዝሙር 118 17 እና 18 እንደዚህ ይላል፣ አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርን ሥራ እናገራለሁ። መገሰጽ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም ይላል። አልሞትም በሕይወት እኖራለሁ እንጂ ገና ነው ማለት ሁኔታው፣ ነገሩ፣ ምኑ አለቀለት ሲል እውነት ነው፣ ደርሶብኛል፣ እውነት ነው፣ ጠልተውኛል፣ እውነት ነው፣ የሚታለፍ አልነበረም፣ እውነት ነው። አሁን ያለሁበት ሲቹዌሽን ቀጥሎ የሞት ጉድጓድ፣ ቀጥሎ ጨለማ፣ ቀጥሎ ከባድ ነገር እንደሚመጣ ያሳብቃል፣ በሕይወት እንደማልተርፍ። ግን እግዚአብሔር ገሰጸኝ። ደስ የሚለው አክተሩ ማነው? የፊልሙ ባለቤት ደራሲዬ ለሞት አልሰጠኝም፣ ለሞት አሳልፎ አይሰጠኝም። እግዚአብሔር የተባረከ ይሁን። ይኸውላችሁ ተኛው አንቀላፋው ይልና እግዚአብሔር ደግፎኛልና ነቃው የሚል እግዚአብሔር ቃል አለ። ኢቭን ራሳችንን በማናቅበት እንቅልፍ ዓለም ውስጥ እንኳን ሆነን የሚደግፈንም የሚያስነሳንም እግዚአብሔር ብቻ ነው። ስለዚህ ዛሬ መልእክቴ አንድ ነው። አክተሩ አይሞትም። ለምን? ደራሲው እንዲሞት ስላልፈቀደ። አንደኛ በመከራና በቻሌንጅ ውስጥ ማለፋችን ግድ ነው። የእውነታ ገጽታን በመጽሐፍ ቅዱስ ውስጥ ዮሴፍን ተመልከቱት። የተጻፈለትን የኖረው መጣል፣ መገፋት፣ ጉድጓድ ውስጥ መውደቅ፣ መሸጥ፣ እስር ቤት መግባት፣ ብዙ ቻሌንጅ። ዳዊትን ተመልከቱት፣ በየበረሃው መንከራተት። ኢዮብን ተመልከቱት፣ ልጆቹን፣ ጤናውን፣ ገንዘቡን፣ ንብረቱን አጣ። ደስ አይልም? ደራሲው የዮሴፍንም መንገድ ላይ አልጨረሰውም፣ የዳዊትንም በረሃ ውስጥ አልጨረሰውም፣ የኢዮብንም ታሪኩን እንደሱ አልጨረሰውም። ከነበረው እጥፍ አድርጎ ነው። ይኸውላችሁ የመከራው ብዛት ሕይወታችንን ያጠነክረዋል እንጂ ለሞት ተላልፈን አንሰጥ። የገንዘብ ችግር፣ የቤት ችግር፣ የጤና ችግር፣ የመገፋት ነገር ቢኖርም አበርትተው ያወጡናል። ኦኬ፣ ጠላታችን እንኳን ያስነሳቸው ብዙ ወጥመዶች ቢኖሩ አበቃላት ቢባል እንኳን ደራሲው ለሞት አሳልፎ አይሰጠንም። የመጨረሻው ምዕራፍ ላይ
አይገርምም? እዚህ ጋር እኮ ተነስቶ እንዲያርጎ መጥቷቸው በታትኖ እሱ ቆሞ ፊልሙ የሚያልቀው እንደዛ ነው ይለናል። ስለዚህ አንደኛ መከራ፣ ፈተና፣ ማጣት መጨረሻችን አይደለም መሻገሪያችን እንጂ። ሁለተኛው እግዚአብሔር ያለውን የሚያደርግ አምላክ ነው። ይኸውላችሁ እኛም ስለ ራሳችን፣ ሰዎችም ስለኛ፣ ሁኔታውም ስለኛ የሚያሳብቁት ነገር አለ። እንደማንችል እቺን ሲዝን እንደማናልፍ በሽታውም ሰውም እንደሚገለን ብዙ ሊያወሩን ይችላሉ። ምክንያቱም በዙሪያችን ብዙ ድምፆች ስላሉ። ኢሳይያስ 14:27 እንደዚህ ይላል፣ የሰራዊት ጌታ እግዚአብሔር ይህንን አስቧል፣ የሚያስጥለውስ ማን ነው? እጁም ተዘርግታለች፣ የሚመልሳት ማን ነው? እግዚአብሔር ያለውን እንደሚያደርግ ይግባችሁ። ደራሲው ብዙ ውጣ ውረድ ውስጥ ሊያሳልፈን ይችላል። ብዙ መመታት ውስጥ፣ መሰደብ ውስጥ ግን ለሞት አይሰጠንም፣ ግን አሳልፎ አይሰጠንም። ደራሲው የመጨረሻውን ምዕራፍ ያውቀዋል። ደራሲው ከኛ እኩል አይሰጋም። ውጭ ሆኖ ከሚመለከቱት እኩል ወይኔ አይልም። ደራሲው ከየት አንስቶ የት እንደሚያደርስ፣ መጨረሻ ላይ ማን እንደሚያሸንፍ ያውቃል። ስለዚህ የዳይሬክተሩ ዕቅድ ህይወት ነው። የዳይሬክተሩ ዕቅድ መቀጠል ነው። የዳይሬክተሩ ዕቅድ በህይወት መኖር ነው። ስለዚህ የእኛም የህይወታችንን መጽሐፍ የጻፈው እግዚአብሔር ሞት አይደለም፣ ጥፋት አይደለም፣ ውድቀት አይደለም ያየልን፣ ክብር ነው፣ መነሳት ነው። እሱ ያሰበው በጎና መልካም ነው። እሱ ያለው ደግሞ ይሆናል። እግዚአብሔር የተናገረው ደግሞ ይፈጸማል። አሜን። ለሞት አሳልፎ አይሰጠንም። እናስ ካላችሁኝ አይዟችሁ፣ አክተሩ አይሞትም። አይዟችሁ፣ እናንተ ለሞት አይደለም። አይዟችሁ፣ ነገራችሁ ለጥፋት አይሆንም። አይዟችሁ፣ እግዚአብሔር አሳልፎ አይሰጣችሁም። እሱ ያለው ይሆናል። የምታልፉበት ግድ ነው፣ ግን መጨረሻ ላይ ነገሩ ለክብር ይሆናል። መጽሐፍ ቅዱስ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ተያይዞ ለበጎ እንዲደረግ እናውቃለን እንደሚል ይሄ ሁላ ውጣ ውረድ ለበጎ ነው፣ ለክብር ነው፣ ለምስጋና ነው። አክተሩ አይሞትም። ደራሲው ያለው ይሆናል። እሱ የጻፈልንን እኖራለን። የተፈጠሩ ቀኖቼ ግን ያላየኋቸው በዓይኖች የሚል ቃል አለ። እግዚአብሔር ፈጥሮ ጨርሷል፣ ሰርቶ ጨርሷል። ወዴት እንደምንሄድ ያውቃል። አይዟችሁ፣ ተረጋጉ። ሁሉም እግዚአብሔር እጅ ላይ ነው ያለው። እሱ ሉዓላዊ አምላክ ነው። በሉዓላዊ ማንነቱ፣ በሉዓላዊ ፍቃዱ እንደወደደ የነገሥታትን ልብ እንደወደደ የሚያዘንብል ነገራችሁን ይሰራዋል። አክተሩ አይሞትም። ተባረኩ።